ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። አይታችሁ ዛሬ ማለት ነው ለማጀረብ ነው እንደ ኮባ እንዲሆን ይሄ ቅጠሉ የእንትን ሰላጣ ላይ የምናደርገው ለሰላጣ ካስ ነው ማለት ነው። እና ዳቦ ጋገርኩበት እና በጣም ያምራል እና ማለት ነው። እስኪ የላጥኩትኝ ነው እና ቆንጆዬ ዳቦ ሆነ የምር። እኔ አንዳንድ ጊዜ በአልሙኒየም ነበር ጠቅዬ የምጋግረው ማለት ነው፣ ፍሮንት አስገባው እና ግን ይሄ ቅጠሉ ደግሞ እንዴት እንደሚያሳምረው መልኩ ማለት ነው። ዳቦውን እንትኑን ያምራል በጣም ቆንጆዬ ዳቦ ሆነ መሰላችሁ። በዛ ልስልስ ያለች ዳቦ ናት እና ይሄን ይመስላል። ለመሞከር ነበር ያው በዚህ በእንትኑ ማለት ነው፣ በቅጠሉ በኮባው በካሱ ቅጠል እና ዳቦ እንደዚህ መጋገር ተፈለጋችሁ በኮባ ቅጠል አይደለም፣ ይሄ ኮባ አይደለም፣ ይሄው የካስ ሰላጣ ሰራብን ማለት ነው። በዛ ነው እንግዲህ ይሄን የመሰለች ዳቦ ጋገርኩኝ። እንደምታዩት ታምራለች አይደለ? እና ከታችም እንትን ብያለሁ። ይሄ ግን እንደዚህ የእንጨቱ እንትን ብሎታል ማለት ነው። የካሱ ቅጠሉ ብቻ ነው ማድረግ ያለባችሁ መስራት ከፈለጋችሁ በዚህ እና እንደምታዩት እንግዲህ የምታምር ዳቦ ጋገር ያለው እና ያው ዳቦ እንጀራ ነው የምሰራው በአብዛኛው ዋዛት በቃ ዳቦ እና እንጀራ ጋግራለሁ። ዳቦ ሰራለሁ እና ይሄ ነው ቅጠሉ ማለት ነው። ቅጠሉ ስላችሁ ለሰላጣ የምንጠቀመው ካስ ይሄ ማለት ነው። ካስ ነው የሚባለው እና በዚህ ነው እኔ የሰራሁት። እንደምታዩት ቅጠል ማለት ነው። ይሄን አጥቤ እንደዚህ ቅጠሉ ብቻ ዳቦውን ዘይት ቀባቀባ አድርገው እንዲለቅ ቅጠሉን ማለት ነው። ከዛ ዘይቱ ቀባቀባ አድርጌ እንደዛ አይነት ዳቦ ሆነች። እንደምታዩት እንግዲህ ቶሎ ውድ ጓደኞቼ፣ የምወዳችሁ የማከብራችሁ ውድ ሀገሬ ልጆች አብረን እንድንበላ ማለት ነው። ሻይ ጋር ምናምን ዳቦ እንደዚህ ይበላል እና ይህን ይመስላል እንግዲህ ዛሬ የሰራሁት ዳቦ። ከተመቻችሁ ላይክ አድርጉኝ፣ ሼር አድርጉኝ እና ቢስሚላ ልቁራስ። እንደገና ደግሞ አሰራሩን ማለት ነው አብረን እንሰራለን። እስኪ እንደምታዩት እንግዲህ የሚያምር ዳቦ ነው እና ማለት ነው። አሁን እንግዲህ እንበላለን አብረን። ሻይ ልሰራ ነበረ ግን አሲር የብርቱካንና የእንትን ስላለ እሱን ጠጣለሁ። እናንተም ትመጣላችሁ እና አሰራሩን ደግሞ አሳያችኋለሁ ማለት ነው፣ እንዴት እንደሚሰራ አሰራሩ ማለት ነው። ያው ከመጀመሪያ ጀምሬ አሳያችኋለሁ እንዴት እንደሰራሁት ከፈለጋችሁ ማለት ነው። የዳቦውን አሰራር ሊጡ እንዴት እንደሚቦካ ከመጀመሪያው እኔ አሳያችኋለሁ ማለት ነው። እንደዚህ የሚያምር ዳቦ ሆኗል። ከተመቻችሁ ደግሞ ላይክ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። አሁን ሰዓት እንዲሞላልኝ ብዬ ነው ብዙ ጊዜ ቪዲዮ እሰራለሁ። ሰዓት እንዲሞላልኝ ነው ማለት ሰዓት አልሞላልሽ ብሎኛል እና እስኪ ልቅመሰው። ቢስሚላ ይጣፍጣል። እና ቆንጅዬ ነው።
ውዶቼ እወዳችኋለሁ፣ በጣም አከብራችኋለሁ። ለምትሰጡኝ አስተያየት፣ ለምታበረታቱኝ ውድ ጓደኞቼ ሁላችሁንም ከልብ ከልብ አመሰግናለሁ። እስኪ ጁስ ልቅዳላችሁ። ሁለት ነንና ሁለታችን ነው። በዳቦ ማለት ነው። ሻይ ልሰራ ነበር እና ቶሎ እናንተም አብረን እንብላ፣ አብረን እንጠጣ። ውድ የሀገሬ ልጆች፣ ውድ የሀገሬ ልጆች ማለት ነው። የምሬ ነው የምላችሁ። ልስልስ ያለ ዳቦ በቃ የሆነ ሶፍት ነገር ነው የሆነው። እኔ እንጃ ቅጠሉ ይሆን አላውቅም። በጣም 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 ጣዕሙ ደግሞ ልነግራችሁ አልችልም። በጣም ይጣፍጣል፣ በጣም ይጣፍጣል፣ በጣም ይጣፍጣል። ሙያ እኮ እንደዚህ ነው። እኔ ጋር ሙያ በቃ ልነግራችሁ ሙያሽ እንደዚህ ነው። እኛ እንግዲህ እና ከተመቻችሁ ውዶቼ ላይክ ሼር እንዳትረሱ። ላይክ አድርጉኝ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ግን ይታያል አይደል? ቪዲዮ ላይ በደንብ እያያችሁልኝ ይህን የመሰለ ዳቦ እንዲታያችሁ ፈልጋለሁ። በጣም እንደምትወዱት ደግሞ አልጠራጠርም። ትወዱታላችሁ። እንደውም ኧረ ደግሞ ቁረሽልኝ ብላ ቁረሽልኝ ነው የምትሉት። እውነት ይጥማል ደግሞ በጣም ጣዕም አለው ማለት ይጣፍጣል። ቆንጆ ዳቦ ነው የሰራሁት። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ እኛ አከብራችኋለሁ። እና አሁን ማለት ነው ልንበላ ነው። እናንተም ቶሎ ጠርቻችኋለሁ። ቡና ማፈላ እናንተ ከመጣችሁ ቡና ማፈላ ቡና ፍልቼ ሰብሰብ ብለን ፈራርሽን ምናምን አብረን እንድንበላ አብረን እንድንጠጣ ማለት ነው። ሁላችሁም ኑ ቶሎ ውድ ጓደኞቼ፣ የኔ የቻናሌ ቤተሰቦች፣ የኔ የሀያት የቻናሌ ቤተሰቦች ማለት ነው። እና ሁላችሁም ኑ ቶሎና አብረን ሻይ ምንድነው ቡና ነው ሻይ እንሰራላችኋለሁኝ፣ ቡና ማፈላላችኋለሁኝ። በቃ አብረን እንግዲህ ሰብሰብ ብለን ማለት ነው ፈራርሽን ምናምን እንበላለን እንጠጣለን እላችኋለሁ። ውዶቼ፣ የኔ ውዶች፣ የኔ ማሮቼ ማለት ነው። ሰዓት እኮ አልሞላልኝ ሆነ። ብዙ ጊዜ ብዙ ቪዲዮ እሰራለሁኝ እና ደግሞ ረጅም ቪዲዮ የምሰራው ማለት ነው ለሰዓት ነው። ሰዓት የሚቆጥረው ረዘም ያለ ቪዲዮ ስትሰሪ ነው ስላሉኝ ነው። ገባችሁ? እና ለዛ ነው እንግዲህ ይህን ይመስላል የሰራሁት ዳቦ። ያው ቆርሼዋለሁኝ። ደግሞ ትወዱታላችሁ እናንተ። በጣም ዳቦ ያምራል። ልስ ያለ ዳቦ ነው እና ሁላችሁም ቶሎ አብረን ነው ዛሬ ከውድ ጓደኞቼ ጋር ማለት ነው። ውድ ቻናሌ ቤተሰቦች ከእናንተ ጋር ነው አብሬ የምበላው የምጠጣው ማለት ነው። በቅጠል ሞክሩት እናንተም። በካስ የሰላጣው ካስ በሱ ዳቦ እንደዚህ ጋር ከላይ ይሆናል አይደል? ልክ የኮባ ቅጠል በኮባ እንደሚጋገረው ቅጠል በጣም ነው የሚያምረው። በጣም ትወዱታላችሁ ማለት ነው። እንደዛ አድርጋችሁ በዛ ላይ ልስልስ ያለ ነው። በጣም ልስልስ በቃ ልስልስ ምን ልበላችሁ፣ ግን በደንብ ማሸት አለባችሁ። ሊጡንም አጅናውን ስትሰሩት ማለት ነው አጅናው በደንብ አድርጋችሁ ማሸት አለባችሁ። ከዛ በኋላ የሚያምር ዳቦ ይሆናል ማለት ነው።
እና በቃ ይሄን ይመስላል። ላይክ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ያላችሁበት ሰላማችሁ ብዝዝት ይበልልኝ እና በቃ ይሄን ይመስላል እንግዲህ እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።